አበባ እየሰራችሁ ነው? ዛሬ ብዙ ሰዎች የሚያደርጓቸውን 5 ስህተቶችና እንዴት ሊታረሙ እንደሚችሉ በዚህ ቪዲዮ እናያለን። እኔ ዳሪት እጅስራ ነኝ። በዚህ ቻናል የአርቲፊሻል አበባ አሰራሮች ምክሮችን እና የቢዝነስ ሀሳቦችን እማካፍላችሁ ይሆናል። አንደኛ ጨርቁን በትክክል አለመቁረጥ። በዚህን ጊዜ የምንሰራው ስህተት በጣም ዋነኛው ስህተት ሲሆን የምንፈልገውን የአበባ ቅርጽ ለማምጣት አበባውን ስንቆርጥ በትክክል ቅርጹን ማምጣት መቻል አለብን። ለምሳሌ አሁን ይሄኛውን የምታዩት አበባ የተበላሸ አበባ ነው። በሁለተኛ ደረጃ የምቆርጠው አበባ ደግሞ ትክክለኛው ይዘቱን የያዘ ነው ማለት ነው። በመቀጠል አበቦቹን ቅርጽ ለማስያዝ እሳት እናስነካዋለን። ይሄኛውም ብዙ ሙቀት አይፈልግም። እነዚህ በተለምዶ የምንጠቀማቸው ሻማ ጨርቆች ብዙም እሳት አይወድም። ስለዚህ በስሱ አድርገን ነው ማቃጠል የሚኖርብን። እሳት ስናስነካው እነዚህን ያማረ ቅርጽ ይሰጠናል ማለት ነው። ሁለተኛ በጣም ብዙ ወይም ትንሽ ግሉ መጠቀም ነው። ማጣበቂያ ስንጠቀም በጣም ብዙ ስንጠቀም እቃችንን አበባችንን ዝርክርክ ያደርግብናል፣ ውበቱን ያበላሽብናል፣ እንዲሁም ደግሞ ንጹህ አይመስልም አበባው። ስለዚህ መጠኑን መካከለኛ አድርገን ማጣበቅ ይኖርብናል ማለት ነው። እዚህ ጋር እንደምትመለከቱት በትክክል ስናጣብቀው ብዙ ትንሽ እያደረገን እንትን ስንለው ማጣበቂያ አድርገን ስናጣብቀው ውበቱ በጣም ጉልት ብሎ ይታያልና ይሁት ከሁለቱም ለማነጻጸር ያክል አንደኛው የተበላሸ ነው፣ አንደኛው ደግሞ ቅርጹ በደንብ የያዘ ነው። በሶስተኛ ደረጃ ቅጠሎችን እኩል አለማድረግ የአበባችንን ውበት ይደብቅብናል። ምክንያቱም አንዱ ትንሽ አንዱ ትልቅ ያደርግብናል። አሁን እዚህ ጋር ያጣበቅኩት በመሃል ትንሽ አለ፣ በዛ ላይ አጠባበቁም ጥፍጥፍ ያለ ነው። እችኛዋን ግን ስትመለከቷት ቅርጿን እና ውበቷን የጠበቀች ናት ማለት ነው። ስለዚህ ስናጣብቅ ቅጠሎቹን ማመጣጠን መቻል አለብን። ትንሹን በትንሹ ትልቁን በትልቁ ማድረግ መቻል አለብን። አራተኛ ቀለም በትክክል አለመምረጥ ነው። ዋነኛው ስህተት የቀለም ምርጫችን ነው። በጣም ደማማቅ የሚባሉ ከለሮች አሉ። አሁን ለምሳሌ ፒንክ፣ ላይት ፒንክ አለ። እዚህ ጋር እንደምታዩት ብርቱካናማ አለና እነዚህን ቀለሞች ስንመርጥ ቀለሞቹን በትክክል መምረጥ መቻል አለብን። የትኛው ከለር ከየትኛው ከለር ጋር ይሄዳል የሚለው ዋነኛ ትክክለኛ ለአበባችን ውበት ምርጫችን ይወስነዋል ማለት ነው። እንዲሁም ውበቱን በጣም ይደብቅብናል፣ ይቀንስብናል። የመጨረሻው ስህተት የምንለው ደግሞ ማስተካከያ መዝለል ነው። ለምሳሌ አሁን እዚህ ላይ ስታዩት ግሉጋኖች፣ የተዝረከረኩ ነገሮችን ጽድት አድርገን መጨረስ መቻል አለብን። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የተለያዩ ትምህርቶች ይደርሷችኋል። በቀጣይ ደግሞ ትልቅ አበባ እንዴት እንደሚሰራ የማሳያችሁ ይሆናል። አመሰግናለሁ።